እሺ፣ ወደ ትምህርት ቤቶችና ፖሊሲዎች ጥልቅ ዝርዝር ጉዳዮች ውስጥ ዘልቀን ከመግባታችን በፊት ምሁራን ይህንን ሁሉ ነገር ለመረዳት የሚጠቀሙባቸውን አንዳንድ ትላልቅ ጽንሰ ሐሳቦች መረዳቱ በጣም ጠቃሚ ነው። እነዚህን ጽንሰ ሐሳቦች የኃይል ግንኙነቶችን፣ ባህላዊ ተጽዕኖዎች፣ በቅኝ ግዛት ትምህርት ውስጥ ያለፉ ሰዎችን አስደናቂ የመቋቋም አቅም ለማየት እንደሚያግዙን ልዩ መነጽሮች አድርጋችሁ አስቧቸው። ስለዚህ በዚህ ክፍል ጥቂት ቁልፍ የሆኑ ቲዎሪዎችን በፍጥነት ላስተዋውቃችሁ እፈልጋለሁ። እንደ ድህረ ቅኝ ግዛት ጽንሰ ሐሳብ ፖስት ኮሎኒያል ቲዎሪ፣ የጥገኝነት ጽንሰ ሐሳብ ዲፔንደንሲ ቲዎሪ እና ከአንቶኒዮ ግራምሲ የተገኘ የባህል የበላይነት የሚባል አስደናቂ ሐሳብን እንመለከታለን። እነዚህ ቲዎሪዎች የቅኝ ግዛት ትምህርት ቤቶችን እርቃን የሆነ እውነት ለማየት የምንጠቀምባቸው አስፈላጊ መሳሪያዎቻችን ናቸው። ሌላው ልብ ልትሉት የሚገባው ነገር ታሪክ ሁልጊዜ ሁሉም የሚስማማበት አንድ ወጥ ትረካ አይደለም። ስለዚህ አንዳንድ የምሁራን ክርክሮችንም እንዳሳሳለን። የድህረ ቅኝ ግዛት ጽንሰ ሐሳብ ወይም ፖስት ኮሎኒያል ቲዮሪ። ይህ ጽንሰ ሐሳብ የቅኝ ግዛት ባንዲራዎች ከወረዱና ቅኝ ገዢዎቹ ከሄዱ በኋላ ምን እንደተፈጠረ ለመረዳት እጅግ ወሳኝ ነው። የድህረ ቅኝ ግዛት ጽንሰ ሐሳብ በመሠረቱ የሚለው ቆይ አንዴ፣ የቅኝ ግዛት ተጽዕኖ ቅኝ ገዢዎቹ ሻንጣቸውን ጠቅልለው ስለሄዱ ብቻ አላበቃም ነው። ይህ አመለካከት የድሮዎቹ የኃይል መዋቅሮችና የቅኝ ግዛት ዘመን አስተሳሰቦች አሁንም ድረስ በረቀቀ ነገር ግን እጅግ ኃያሌም በሆነ መንገድ እንዴት እንደቀጠሉ የምናይበት መንገድ ነው። ቀደም ሲል ቅኝ ተገዢ በነበሩ ቦታዎች ለመጡ ምሁራን ምስጋና ይግባና ይህ ጽንሰ ሐሳብ ብዙ ጊዜ አውሮፓን እንደ ጀግና አድርገው ያቀርቡ የነበሩትን የድሮ አውሮፓ ተኮር ወይም ዩሮሴንትሪክ ታሪኮችን ይሞግታል። ዓላማውም ታሪክ ብዙ ጊዜ የረሳቸውን ወይም ወደ ጎን የገፋቸውን ሰዎች ድምፅና እይታ መስማት ነው። ለምሳሌ ኤድዋርድ ሰይድን እና በ1978 ያሳተመውን ኦሪየንታሊዝም የተሰኘ ድንቅ መጽሐፉን ውሰዱ። እርሱ እንዳሳየን ኦሪየንት የሚባለው በተለይም መካከለኛው ምስራቅና ኤስያ ዝም ብሎ በዓለም ላይ ያለ እውነተኛ ቦታ ብቻ አልነበረም። ምዕራባውያን በሥነ ጽሑፋቸው፣ በኪነ ጥበባቸውና በጥናታቸው ልዩና የበታች አድርገው የፈጠሩት ወይም የሳሉት እንጂ። ለምን? ምክንያቱም ይህ የበላይነት እንዲሰማቸው ስለሚያደርግ እና እነዚያን ሀገራት መውረርንና መቆጣጠርን ቀላል ማረጋገጫ ስለሚሰጥ ነው። እስቲ ያስቡት፣ ይህ አይነት አስተሳሰብ ወደ ትምህርት ቤት መጻሕፍት ሲገባ ምን ሊፈጠር እንደሚችል ያሳያል። ቅኝ የተገዢ ማኅበረሰቦችን በጊዜ የቀሩ የአውሮፓውያን ብርሃን በእጅጉ የሚያስፈልጋቸው አድርጎ ይስላቸዋል። ከዚያም የፍራንስ ፋኖን እጅግ ኃያልን ድምፅ አለ። ብላክ ስኪን ዋይት ማስክስ 1920 እና The Witch of the Earth 1961 በተሰኙ ሥራዎቹ ስለ ቅኝ ግዛት ጥልቅ ስነ ልቦናዊና ባህላዊ ጉዳቶች አብራርቷል። እርሱ ስለ የበታችነት ስሜትን አምኖ መቀበል ወይም ኢንተርናላይዝድ ኢንፌሪዮሪቲ ተናግሯል። ይህም ማለት ቅኝ የተገዙ ሕዝቦች የትምህርት ሥርዓታቸው ስለነገራቸው ብቻ በእርግጥም የበታች እንደሆኑ ማመን የሚጀምሩበት አስከፊ ስሜት ነው። ፋኖን ይህንን የአእምሮ ቅኝ ግዛት ይለዋል። ተማሪዎች የራሳቸውን ባህልና ቋንቋ እንዲጠሉና ልክ እንደ ቅኝ ገዢው መሆን እንዲፈልጉ ተደርጎ የተቀረጸ ሥርዓት መሆኑን ይከራከራል። እንደ ፋኖን አባባል ከቅኝ ግዛት መላቀቅ ማለት የፖለቲካ ነፃነት ማግኘት ብቻ አይደለም፣ ለራስ አእምሮ፣ ለማንነትና የራስን ባህል መልሶ ለማግኘት እንዲደረግ ትልቅ ትግልም ጭምር ነው። ይህ ከባድ ሐሳብ ቢሆንም እውነት ነው። ሌሎች ብሩህ አእምሮዎችም በዚህ ላይ ተጨማሪ ሐሳቦችን አበርክተዋል። ለምሳሌ ጋያትሪ ስፒቫክ ሰባልተርን የሚለውን ሐሳብ አስተዋወቃለች። እነዚህ ሰዎች በቅኝ ገዢዎቹም ሆነ አንዳንድ ጊዜ በራሳቸው የነጻነት ታጋይ መሪዎች እጅግ ከመገፋታቸው የተነሳ ለራሳቸው መናገር እንኳን የማይችሉ ናቸው። ይህም የቅኝ ግዛት ትምህርት የአካባቢውን ዕውቀት ችላ ማለት ብቻ ሳይሆን ፈጽሞ እንደሌለ በማስመሰል እንዴት እንዳጠፋው ያሳያል። ሆሚ ባባ ደግሞ እንደ ሚሚክሪ መምሰል እና ሃይብሪዲቲ ድቅልነት ያሉ እጅግ አስደሳች ጽንሰ ሐሳቦችን መርምሯል። እርሱ እንደገለጸው ቅኝ ተገዢዎች ቅኝ ገዢውን እንዲመስሉ፣ ቋንቋውን እንዲናገሩ፣ እንደሱ እንዲለበሱ፣ እንደሱ እንዲሆኑ ቢበረታቱም ይህ መምሰል ፈጽሞ ፍጹም ሊሆን አይችልም። ሁል ጊዜ ሊመስል የቀረበ ግን ያልሆነ almost but not quite ነው። እናም ያ ያልሆነ የሚለው ክፍተት ኃይል ሊቀያየር የሚችልበት ቦታ ነው።
ቅኝ ተገዢዎች የቅኝ ገዢውን ሰዓት ጉድለቶችና ተቃርኖች የሚያጋልጡበት ክፍተት። ይህ ባህሎች ሲጋጩ የሚፈጠረው ሃይብሪዲቲ ለአዲስ አይነት ተቃውሞና ባህላዊ መግለጫዎች ምቹ ሁኔታን ፈጥሯል። ስለዚህ አንድ ሰው የቅኝ ገዢውን ቋንቋ ሊማር ይችላል፣ ነገር ግን መልሶ ያንን ቋንቋ አብዮታዊ ግጥም ለመጻፍ ሊጠቀምበት ይችላል። በእርግጥም ብልሃት የተሞላበት ነው። የጥገኝነት ጽንሰ ሐሳብ ወይም ዲፔንደንሲ ቲዮሪ። እሺ፣ አቅጣጫችንን ትንሽ ቀየር አድርገን ስለ ገንዘብና ኃይል እናውራ። በተለይም ቅኝ ግዛት እንዴት የሀገራትን ኢኮኖሚ እንዳጣመመ እንመልከት። በአብዛኛው ባለፈው ክፍለ ዘመን አጋማሽ ከላቲን አሜሪካ የመነጨው የጥገኝነት ጽንሰ ሐሳብ ይህንን ወሳኝ የኢኮኖሚ እይታ ይሰጠናል። በመሰረቱ ይህ ቲዮሪ የሚለው ብዙ የቀድሞ ቅኝ ግዛቶች አሁንም በማደግ ላይ ወይም በችግር ውስጥ ያሉት ወደ ዘመናዊነት በሚወስደው መስመር ላይ ወደ ኋላ ስለቀሩ አይደለም። ይልቁንም ሀያላን የአውሮፓ ሀገራትን ማዕከሉን ወይም the core ለመጥቀም ሲባል በተቀረጸው ዓለም አቀፍ የካፒታሊስት ሥርዓት ውስጥ ሆን ተብሎ እንዲገቡ ስለተደረጉ ነው። ይህ ሥርዓት የቅኝ ግዛቶቹን ዳርቻዎቹን ጥገኛ በማድረግ የሚሠራ ነው። ታዲያ ትምህርት እዚህ ውስጥ እንዴት ይገባል? የጥገኝነት ጽንሰ ሐሳብ እንደሚያሳየን የቅኝ ግዛት ትምህርት መማር ብቻ አልነበረም። ለቅኝ ግዛት ኢኮኖሚ የሚሆን ትክክለኛውን የሰው ኃይል መፍጠርም ጭምር ነበር። እስቲ ያስቡት፣ ለቢሮ ሥራ ጸሐፊዎች፣ ለሻይ እርሻዎች ወይም ለአልማዝ ማውጫዎች እርካሽ የጉልበት ሠራተኞች ያስፈልገዋቸው ነበር። ስለዚህ የትምህርት ሥርዓቱ ያመረተው ልክ ይህንኑ ነበር። ከፍተኛ ትምህርትም በጭራሽ ከነበረ አብዛኛውን ጊዜ በለንደን ወይም በፓሪስ የሚሰጠውን ኮፒ ያደርግ ነበር። ይህ ማለት ተመራቂዎች ብዙውን ጊዜ በቅኝ ግዛት መዋቅር ውስጥ ለመስራት የሚጠቅም ክህሎት ነበራቸው። ነገር ግን ሀገራቸው ለእውነተኛ ነፃ እድገት፣ ለምሳሌ ለግብርና ወይም ለአካባቢ ኢንዱስትሪ የሚያስፈልጋት ክህሎት አልነበራቸውም። የተሰለጠኑት የቅኝ ግዛት ማሽኑን ለማንቀሳቀስ ብቻ ነበር። ይህ በትምህርት ላይ የነበረ ጥገኝነት በሚያሳዝን ሁኔታ ሀገራት ነፃነት ካገኙ በኋላም ቀጠለ። ይህም ትምህርት ቤቶቻቸውን ራስን መቻልን የሚያበረታታ መልኩ እንደገና ለመቅረጽ በጣም አስቸጋሪ ያደረገባቸው። ይህ ሁኔታ እነዚያን ዓለም አቀፍ የኢኮኖሚ ልዩነቶች አጠናክሮ አስከተለ። የባህል የበላይነት ወይም ካልቸራል ሄጅመኒ። ይህ ከአንቶኒዮ ግራምሲ የተገኘው ጽንሰ ሐሳብ ኃይል እንዴት እንደሚሠራ ለመረዳት በጣም ጠቃሚ ነው። ኃይል በጉልበት ብቻ ሳይሆን በሐሳብም ይሠራል። የባህል የበላይነት ሄጅመኒ በቀላል አገላለጽ ገዢው ቡድን በእኛ ጉዳይ ቅኝ ገዢዎቹ የራሱን እሴቶች፣ እምነቶች እና የዓለም እይታዎችን ለተገዢው ሕዝብ መደበኛ፣ ተፈጥሮአዊ እና እንዲያውም ጥሩ አድርጎ ማቅረብ መቻሉ ነው። ይህ ስልት በጣም ውጤታማ ነው፣ ምክንያቱም ሰዎች ተገዶ ከመገዛት ይልቅ ገዢው አስተሳሰብን ስለሚቀበሉ ለራሳቸው መገዛት ፈቃደኛ መሆን ይጀምራሉ። የቅኝ ግዛት ትምህርት ለዚህ ዋና ምሳሌ ነው። ትምህርት ቤቶች ይህንን የባህል የበላይነት የሚገነቡና የሚያስጠብቁ ፋብሪካዎች ሆኑ። ትምህርት ቤቶች የቅኝ ገዢው ታሪክ የሚከበርበት፣ ቋንቋው የሚነግስበት፣ እሴቶቹ እንደ ዓለም አቀፍ እውነት የሚቀረቡበትና ማኅበራዊ መዋቅሮቹ ነገሮች መሆን ያለባቸው እንደዚህ ነው ተብሎ የሚታዩበት ቦታዎች ነበሩ። የቅኝ ግዛት መንግስታት ሥርዓተ ትምህርቱን በመቆጣጠር የመማሪያ ቋንቋውን በመምረጥ እና መምህራንን በማሰልጠን የቅኝ ተገዢውን አእምሮ ለመቅረጽ ሞክረዋል። ሐሳቡ ሕዝቡ የቅኝ ግዛት አስተዳደር ሕጋዊ እንደሆነና የአውሮፓ ሥልጣኔ የበላይ እንደሆነ አምኖ እንዲቀበል ማድረግ ነበር። ይህም ሰዎች ስለማመጽ እንኳን ለማሰብ እንዲከብዳቸው አድርጎ ነበር። ምክንያቱም ሥርዓቱ የቅኝ ገዢው መንገድ ብቸኛውን ወይም ምርጡ መንገድ እንደሆነ አስቀድሞ አሳምነዋቸዋል። እናም በእነዚህ ትምህርት ቤቶች ያለፉና ኮምፕራዶርስ ወይም አስመሳይ የሚባሉ የተማሩ ልሂቃኖች ከነጻነት በኋላም ሳይቀር የቅኝ ግዛት ሥርዓቱን ሲደግፉ ስታዩ ይህ የግራምሲ የባህል የበላይነት በተግባር ሲወል እያያችሁ ነው ማለት ነው። የሥልጣኔ ተልእኮ ወይም ሲቪላይዚንግ ሚሽን ትችቶች። አሁን ደግሞ ስለዚያ ብዙ ጊዜ ስለሚሰማውና እንደ አበባ ስለተሽሞነመነው የሥልጣኔ ተልእኮ ወይም ሲቪላይዚንግ ሚሽን እንነጋገር። ይህ የአውሮፓ ኢምፓየር ገዢዎች ያደረጉትን ነገር ሁሉ ትክክል ለማስመሰል ይጠቀሙበት የነበረው ዋና ምክንያት ወይም የሞራል ሽፋን ነበር። እነሱ ወደ ቅኝ ግዛቶች የሄዱት አላቅጠር ወይም ፕሪሚቲቭ አረመኔ ብለው የፈረጇቸውን ሕዝቦች ለማሰልጠን ለማዘመንና ክርስትናን ለመስበክ እንደሆነ ይናገሩ ነበር። ይህ ሁሉ እንደ አንድ የተቀደሰ ሰብአዊ ጥረት።
ብርሃንን ወደ ጨለማው የዓለም ክፍል ይዞ የመሄድና ሥርዓት የማስፈን ተግባር ተደርጎ ይቀርብ ነበር። ነገር ግን ነገሩን በጥልቀት ስትመረምሩት ከዚያ የራቀ እውነት ታገኛላችሁ። ተቺዎች እንደሚሉት ይህ የሥልጣን የተልዕኮ በአብዛኛው ከፍተኛ የሆነ ኢኮኖሚያዊ ብዝበዛንና ፖለቲካዊ ተጽዕኖን ለመሸፈን የተፈጠረ ምቹ ተረት ነበር። በዚህ ስም የሚሰጠው ትምህርት የአካባቢውን ሕዝብ በእውነት ራሱን እንዲችል ለማብቃት አልነበረም። በተቃራኒው ዓላማው ለቅኝ ግዛት ኢኮኖሚ የሚጠቅም የሰው ኃይል መፍጠር ነበር። ለቢሮ ሥራ የሚሆኑ ጥቂት ጸሐፊዎችንና ለአውሮፓ ምርቶች ገበያ የሚሆኑ ሰዎችን ማዘጋጀት ነበር። ነገሩን የባሰ የሚያደርገው ደግሞ ይህ የማሰልጠን ትምህርት ብዙ ጊዜ የአካባቢውን ባህል፣ ቋንቋ፣ ሃይማኖትና የእውከት ዘርፍ ማፈራረስን ያካትት ነበር። የሀገር በቀል እውከትን ዋጋ በማሰጣት በጥልቀት ስር የሰደደ የበታችነት ስሜት ይዘራ ነበር። ይህ ደግሞ የሰዎችን ራሳቸውን ያላቸውን ክብር ወይም ሴልፍ ኤስቲም ይጎዳ ነበር። ስለዚህ በቅርበት ስንመለከተው ያ ሁሉ ስለማብለጸግ የሚወራው ወሬ ባዶ ነበር። ምክንያቱ በአንድ በኩል እያበለጸጉ ነው ሲባል፣ በሌላ በኩል ነባር ማህበረሰቦችን እያፈራረሱ እና አስከፊ የሆነ ማንነት ቀውስ እየፈጠሩ ነበር። ይህ አንዱን እየተናገሩ ሌላ የመስራት ግብዝነት ጉዳይ ነው። የታሪክ አጻጻፍ ክርክሮች ወይም ሂስቶሪዮግራፊካል ዲቤትስ። እሺ፣ ወደ ዝርዝር ጉዳዮች ከመግባታችን በፊት አንድ የመጨረሻ ወሳኝ ነጥብ። ታውቃላችሁ፣ ታሪክ ሁል ጊዜ ሁሉም የሚስማማበት አንድ ወጥ ትረካ አይደለም። የቅኝ ግዛት ትምህርትን በተመለከተ በምሁራን መካከል የሞቀ ክርክር አለ። ዛሬ ብዙዎች በተለይም የድህረ ቅኝ ግዛት ጽንሰ ሐሳብን የሚከተሉ ትኩረታቸውን በብዝበዛውና በባህላዊ ጉዳቱ ላይ ማድረጋቸው ትክክል ነው። ሆኖም አንዳንድ የድሮ የታሪክ ድርሳናት ብዙውን ጊዜ ለቅኝ ገዢዎች ቅርብ በሆኑ ወይም ከሥርዓቱ በተጠቀሙ ሰዎች የተጻፉ የቅኝ ግዛት ትምህርት ያመጣቸውን በጎ ነገሮች ሊያጎሉ እንደሚችሉ ማስታወስ ጠቃሚ ነው። ለምሳሌ የማንበብና መጻፍ ክህሎት መተዋወክን፣ እንደ ትምህርት ቤቶች ያሉ መሠረተ ልማቶች መገንባትን፣ አዳዲስ የአስተዳደር ዘዴዎችን ወይም የጋራ የሆነ የቅኝ ግዛት ቋንቋ መኖር የተለያዩ ቡድኖችን አንድ ለማድረግ እንደረዳ ሊጠቅሱ ይችላሉ። የቅኝ ግዛት ትምህርት ብዙ ጉለት ቢኖረውም ለወደፊት እድገት መሠረት ጥሏል ብለው ሊከራከሩ ይችላሉ። እነዚህ የድሮ እይታዎች የግድ ትክክል ናቸው እያልኩ አይደለም። ነገር ግን እንደዚህ አይነት ሐሳቦች መኖራቸውንና የአካዳሚክ ውይይቱ አካል መሆናቸውን ማወቅ አስፈላጊ ነው። ሆኖም ማንኛውም እድገት ተገኝቶ ከሆነ እሱ እድገት የመጣው እንደ ተጓዳኝ ውጤት ሳይድ ኢፌክት እንጂ ታቅዶበት እንዳልሆነ ወይም በቅኝ ግዛት ብዝበዛ እጅግ የተበከለ እንደሆነ ይከራከራሉ። እነዚህ አዳዲስ እይታዎች የሚያተኩሩት የአካባቢ ዕውቀት መጥፋት፣ የማንነት መጥፋት፣ ስነ ልቦናዊ ህመም፣ የከፍተኛ ማኅበራዊ ልዩነት መፈጠር እና ከአካባቢው ሁኔታ ጋር የማይሄድ የትምህርት ሥርዓት መገንባት ላይ ነው። ይህንን ይበልጥ ውስብስብነቱን እየተረዳን ነገር ግን ሁልጊዜ የቅኝ ተገዢዎችን ተመክሮና እይታ ማዕከል በማድረግ እንቀጥላለን። ይህ ማለት የቅኝ ግዛት የትምህርት ፖሊሲዎች የፈጠሩትን የተወሳሰበ ብዙ ገጽታ ያለውና ብዙ ጊዜ እርስ በርስ የሚቃረን ተጽዕኖውን በትክክል ለመረዳት መሞከር ነው።